ሰላም ጤና ይስጥልን የተወደዳችሁ የቻናላችን ተከታታዮች በዛሬው ልዩ የዓለም አቀፍ ዜና በዓለም አቀፍ ፖለቲካና ኢኮኖሚ ላይ ከፍተኛ መናወጥ ስለፈጠሩ ሁለት ዋና ዋና አብይ ጉዳዮች በዝርዝር እናያለን። በዛሬው ዜናችን የመጀመሪያው በየመን የሚገኙ ሁቲዎች በሳውዲ አረቢያ የነዳጅ ጫኝ መርከቦች ላይ ያካሄዱት ጥቃት የባብ ኤል መንደብ ወሽመጥ ስጋትና ዓለም አቀፍ የነዳጅ ዋጋ በአንድ ጊዜ ከ6 ከመቶ በላይ መጨመር ስለሱ የምንነግራችሁ ይኖራል። ሁለተኛው ዜናችን ደግሞ አሜሪካ በዮርዳኖስ በሚገኘው የጦር ሰፈሯ ላይ የደረሰባት በተባለው አሰቃቂ ጥቃትና የሩሲያ ለኢራን የላቀ ወታደራዊ መረጃ ኢንተለጀንስ ድጋፍ የመስጠት ሚስጥራዊ ሚና ይፋ ሆኗል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ወደ መጀመሪያው አብይ ዜናችን ስናልፍ ከለንደን በወጡ መረጃዎች መሰረት በኢራን ይደገፋሉ የሚባሉት የየመን ሁቲዎች ወይም አንሳር አላህ በዓለም አቀፍ የንግድ መስመር ላይ ከፍተኛ ውጥረት የሚፈጥር እርምጃም ወስደዋል። ሁቲዎች በታዋቂው የባብ ኤል መንደብ ወሽመጥ በኩል አቋርጠው ለማለፍ የሞከሩ ሁለት የሳውዲ አረቢያ የነዳጅ ጫኝ መርከቦች በሚሳኤል መጥተዋል። ይህ ጥቃት ድንገት የመጣም አይደለም። ሁቲዎች ከትናንት በስቲያ ባወጡት የጠነከረ ማስጠንቀቂያ በባብ ኤል መንደብ ወሽመጥ አቋርጠው ወደ ሳውዲ አረቢያ የሚጓዙ ማናቸውም መርከቦች እንደሚያጠቁም ገልጸው ነበር። የዚህ ግጭት መንስኤ ደግሞ ባለፈው ሳምንት የሳውዲ አረቢያ ጦር ኃይል የየመን ዋና ከተማ ሰንዓ አየር ማረፊያን በቦምብ መደብደቡን ተከትሎ የመጣ አጸፋዊ ምላሽ ነው ተብሏል። ሆኖም ግን ሳውዲ አረቢያ፣ ዩናይትድ ስቴትስ እና አጋሮቿ የሁቲዎችን እርምጃ በተለየ መንገድ ነው የሚያዩት። በእነሱ እምነት የሁቲዎቹ እርምጃ ከየመን ጉዳይ ያለፈና ከአሜሪካ ጋር ቀጥተኛ ጦርነት ውስጥ ለምትገኘው ኢራን ወታደራዊና ስልታዊ ድጋፍ ለመስጠት ያለመ ነው ሲሉ ይከሳሉ። ምክንያቱ እና ፖለቲካዊ ትንታኔው ምንም ይሁን ምን የሁቲዎች እርምጃ በዓለም ኢኮኖሚ ላይ ያሳደረው ጫና ወዲያውኑ ነው የታየው። መርከቦቹ መመታታቸው ከተሰማበት ደቂቃ ጀምሮ የዓለም የነዳጅ ዘይት ዋጋ በአንድ ጊዜ በ6 ከመቶ አሻቅቧል። በዚህ መሰረት በዓለም አቀፍ ገበያ አንድ በርሜል ነዳጅ ዋጋ $100 ገብቷል። ይህ ደግሞ በዓለም አቀፍ ደረጃ አዲስ የዋጋ ንረትም ስጋት ደቅኗል። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለዚሁ ጥቃት ጠንካራ ምላሽ እንደሚሰጡም አስታውቋል። አሜሪካ በሁቲዎችና በኢራን ላይ የምታካሂደውን የቦምብ ድብደባ አጠናክራ እንደምትቀጥልና ለድርድርም እንደማይቀመጡም ዝተዋል። ነገር ግን ይህ ጦርነት ለአሜሪካ ቀላል አልሆነም። ዩናይትድ ስቴትስ ከእስራኤል ጋር በመተባበር በኢራን ላይ ጦርነት ከከፈተችበት ከባለፈው የካቲት ማብቂያ ወዲህ ለዚህ ጦርነት እንቅስቃሴ ብቻ እስካሁን ከ38 ቢሊዮን ዶላር በላይ ወጪ ማድረጓ ተገልጿል። ይህ በዋሽንግተን የፖለቲካ ክበባት ውስጥ ከፍተኛ ክርክርና ስጋትን ፈጥሯል። አሁን ደግሞ ወደ ሁለተኛውና እጅግ አሳሳቢ ወደሆነው ዜናችን እንለፍ። ከሞስኮና ዋሽንግተን በወጡ መረጃዎች ሩሲያ ለኢራን ከፍተኛ ወታደራዊ መረጃ ትሰጣለች የሚለው ጉዳይ ትልቅ አቧራ አስነስቷል። የኢራን ጦር ኃይል በፋርስ ባህረ ሰላጤ አካባቢ በሚገኙ ሀገራት ውስጥ የሚገኙ የአሜሪካን የጦርና የስለላ ተቋማት ኢላማ ያደረገ ድብደባ ሲፈጽም ቆይቷል። ይህ የኢራን ጥቃት በሩሲያ የሳተላይትና የመረጃ ድጋፍ የተመራ ነው በሚል በምዕራባውያን መገናኛ ብዙሃን የወጡ ዘገባዎች የሞስኮ ባለስልጣናት እስካሁን ምንም አይነት አስተያየት አንሰጥም ብለዋል። አልካዱም፣ አላረጋገጡም። ኢራን አሜሪካ በምታካሄደው ድብደባ ለመበቀል በፋርስ ባህረ ሰላጤ የሚገኙ የአሜሪካ የጦር ሰፈሮች፣ የስለላ መሳሪያዎችና የቁሳቁስ ማደራጃዎች በተደጋጋሚም እየደበደበች ትገኛለች። በተለይ ባለፈው አርብ በዮርዳኖስ በሚገኘው የአሜሪካ የጦር ሰፈር ላይ በሰነዘረችው ድንገተኛ ጥቃት 4 ወታደሮቿ መገደሏ የዋሽንግተን መሪዎችና ወታደራዊ አዛዦች ከፍተኛ ድንጋጤ ውስጥ ጥሏቸዋል። የኢራን ጥቃት እንዴት እጅግ ትክክለኛና አጥፊ ሊሆን ቻለ የሚለው ጥያቄ የዩናይትድ ስቴትስ የስለላና የወታደራዊ ጉዳዮች ተንታኞች ጣታቸውን ወደ ሩሲያ እንዲቀስሩ ምክንያት ሆኗቸዋል። ለሮይተርስ ዜና ወኪል አገልግሎት አስተያየታቸውን የሰጡ 4 የደህንነት ባለሙያዎች እንደገለጹት ሩሲያ ለኢራን ቴክኒካዊና የሳተላይት መረጃዎች ሰጥታለች የሚለው ግምት አሁን እየተጣራ ነው። ነገር ግን የኢራን ጥቃት ኢላማው በትክክል የመታበት ደረጃ
የሩሲያ እጅ እንዳለበት ያሳያልም እያሉ ነው። ይህ በእንዲህ እንዳለ አሜሪካና እስራኤል ባለፈው የካቲት ማብቂያ በኢራን ላይ በከፈቱት ሰፊ ጦርነት የኢራን ጦር ኃይል ጥቃት ማድረስ በማይችልበት ደረጃ አዳክመኗን ሲሉ ፕሬዚዳንት ዶናልድ ትራምፕ እና የመከላከያ ሚኒስትራቸው ፒት ሄግሴት ከባለፈው መጋቢት ጀምሮም ሲናገሩ ነበር። ነገር ግን በመሬት ላይ ያለው እውነታ በተቃራኒ ሆኗል። ኢራን በከፈተችው ተደጋጋሚ ያጸፋ ጥቃት ባለፈው አርብ የተገደሉት 4 ወታደሮችን ጨምሮ እስካሁን 18 የአሜሪካ ወታደሮች ተገድለዋል። ከ500 በላይ የሚሆኑት ደግሞ ከባድና ቀላል ጉዳት ደርሶባቸዋል። ይህም የአሜሪካ ወታደራዊ ስልት ላይ ትልቅ ጥያቄም አስነስቷል። ተመልካቾቻችን የዛሬው የዓለም አቀፍ ዜና ማጠቃለያችን ይህንን ይመስላል። የቀይ ባህር ውጥረት፣ የነዳጅ ዋጋ መጨመርና የሩሲያ ከኢራን ጀርባ መቆም በዓለም ፖለቲካ ላይ አዲስ ምዕራፍ እየከፈተም ይገኛል። እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ወዴት የሚያመራ ይመስላችኋል? አስተያየታችሁን በኮመንት መስጫው ላይ ጻፉልን። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። ለተጨማሪ ወቅታዊ መረጃዎች ደግሞ ቻናላችንን ሰብስክራይብ ያድርጉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ደህና ቆዩን።